ኢንተርናሽናሊ ለሚገበያዩ ነጋዴዎች መርቻንቶች it was a big problem ምክንያቱም እንግዲህ የሆነ አንድ ነገስታት በየጊዜው ዲቤዝ የሚያደርግ ከሆነ ከረንሲው ዲቤዝመንት ምን ብያቸዋለሁ ቺፐር የሆነ ሜታል መተካት ነው እንደ አዲስ ሲያትሙ የወርቅ ሳንቲም ማለት ነው ሶ ይሄ እንዳልኳችሁ ኢሹ ፈጠረ ስለዚህ ለምሳሌ ጣሊያን ያለ ነጋዴ ከሆነ ከእንግሊዝ ጋር ለመገበያየት እና ብዙ ገንዘብ ለመከፋፈል ያው በተወሰነ ትረስት ኢሹ ይኖራል የዛ ሀገር እንግዲህ የወርቅ ሳንቲም ላይ ትንሽ ኮንትሮቨርሻል የሆኑ ነገሮች ይኖራሉ ማለት ነው ሶ አሁን ይሄ ችግርን ለማለፍ ሲሉ የተለያዩ ኢንተርናሽናል መርቻንቶች የራሳቸውን ሶሉሽን መጠንሰስ ይጀምራሉ ማለት ነው ከነዚህ ውስጥ መካከል አንደኛው ደሜደቺ የሚባሉ የመርቻንት ፋሚሊ ነበር ሶ እነዚህ በጣሊያን ውስጥ የነበሩ በጣም ትልቅ የመርቻንት ፋሚሊ ነበር ደሜደቺ የሚባል ማለት ነው ሶ ምንድነው እነዚህ ያደርጉ የነበሩት ኦኬ በድሮ ስርዓታቸው አንድ ሰው ከእንግሊዝ ጣሊያን ፈረንሳይ ያሉ ሰዎች ለመገበያየት ለምሳሌ 100,000 የወርቅ ሳንቲም የሚፈለግበት ግብይት ከሆነ ከአንድ ቦታ ወደ ዛ ድረስ 100,000 የወርቅ ሳንቲም ሄዶ ድጋሚ ወደዛ የወርቅ 100,000 ሳንቲም ሄዶ ብዙ ጣጣ ይፈጥራል ሶ ለዚህ ሾርትከት ያበጃሉ ማለት ነው ሶ ይሄ ሾርትከታቸው ምንድነው ዴት የሚባለውን ሲስተም ይፈጥራሉ ሶ ምንድነው ይሄ ሲስተም የአንድ ሰው ብድር ቫልዩ አለው ብለው ነው የሚነሱት ማለት ነው ሶ ይሄ ምን ማለት ነው አዲሱን እንግዲህ አሁን ላይ የምናቀውን የዴት ቤዝድ ሲስተምን እንግዲህ ከዛ ጀምሮ የተወለደች ነገር ናት ማለት ነው ሶ እንዴ ነበር የሚሰራው ለምሳሌ እኔ ጣሊያን አለው እንበል ዴን ሚኪ የሚባል ኢንግላንድ ውስጥ ያለ ነጋዴ አለ ኦር አበበ ደግሞ የሚባል ደግሞ ፈረንሳይ ውስጥ አለ እንበል እኔ ለምሳሌ ከኢንግላንድ 100,000 የወርቅ ሳንቲም የሚያወጣ ኮተን ማስመጣት ፈለኩኝ እንበል ዴን ኢን ዘ ሚን ታይም ደግሞ ሚኪ ከፈረንሳይ ደግሞ 100,000 የወርቅ ሳንቲም የሚያወጣ ወይን ማምጣት ፈልጎ ነበር እንበል ሶ አሁን ኖርማሊ የምናረጋው የኔን 100,000 ወደሱ አስተላልፈን ወርቅ ሳንቲሙ ድጋሚ ወደ ጣሊያን ተልኮ ከሚሆን ለምን ጀስት እኔ 100,000 ወርቅ ሳንቲም እንዳለብኝ ፈርሜ እና መክፈሌን የሚያረጋግጥ ፕሮሚስ ፈርሜ ያንቺን ወረቀት ለሚኪ ብሰጠው ነገሮችን ያቀለ ነበር ማለት ነው ራይት ሶ እቺ ወረቀት IOU ትባላለች IOU ማለት the letter IOU just አለብኝ እንደማለት ነው it's just a promise to pay ይሄንን ከጻፍኩና በወረቀት ፈርሜለት ለሚኪ ሰጠዋለሁ then ከሚኪ እቃዬን ወስዳለሁ ማለት ነው then in the meantime ደግሞ ሚኪ ከፈረንሳይ ማስመጣት የፈለገው ነገር ካለ ያንቺን ወረቀት የኔን ብድር ወደ ማን ያስተላልፋል ወደ አበበ ለሚባለው ፈረንሳይ ላለው ነጋዴ ያስተላልፍና እቃውን ይገዛዋል ማለት ነው now ይሄ ሲስተም በደንብ እየሰራ ነበር as long as መሃል ላይ ያለ ሚድልማኑ እስከታመነ ድረስ ይሄ ሲስተም ይሰራ ነበር so basically በዛ ጊዜ ውስጥ እነዚህ ሚድልማኖቹ ደሜደቺ የሚባለው እንግዲህ ፋሚሊ ነበር ማለት ነው የተለያዩ ኢንተርናሽናል መርቻንቶች እችን አዲሷ ታይፕ ኦፍ የገንዘብ የወረቀት ገንዘብ ብድር ትራንዛክት መደራረግ ይጀመራል ማለት ነው then በ6 ወር አንዴ ሊሆን ይችላል or በ3 ወር አንዴ ሊሆን ይችላል ወደ ሚድልማን ቤቱ ወይም ዌራውስ ይሰበሰቡና ያንን ብድር ሴትል ያደርጉት ነበር ማለት ነው so አዲስ የገንዘብ አይነት ተወለደ ማለት ነው right so actual physical gold እና silver ኮይኖችን ትራንዛክት ከማድረግ ውጪ እነሱን ሪፕሬዘንት የሚያደርግ ብድር ያዘ just promise to pay ያንን ወረቀት ትራንዛክት ማድረግ ጀመርን ማለት ነው so ይሄ የመጀመሪያው ፓርት ነው now ይሄ ሁሉ ውስጥ ምን አስገባን አረ ስለ ትሬዲንግ ለማወቅ ነው የገባነው እዚህ ውስጥ ዲቴል ውስጥ ለምን ማስገባን የምትሉ ሰዎች ካላችሁ በደንብ እያያያስኩላችሁ እመጣለሁ ኤቭሪቲንግ በጣም ዌል ኮኔክትድ ነው ማለት ነው just patiently ተከታተሉ so ሁለተኛው ፓርት ደግሞ ምንድነው በዛ ጊዜ እንግዲህ ያው በጣም ብዙ ሰዎች በጣም ትልልቅ የወርቅ ክምችት ያላቸው ሰዎች ያው ቤታቸው ላይ ያስቀምጡ ይችላሉ ማለት ነው